የጁምአ ማግስት ቀለል ያለ ስራ ልሰራ ነው ያሰብኩት። ሰላም እንዴት ናችሁ ውድ ተመልካቾቼ? እንግዲህ ጁምአ በጣም ስራ ስለሚበዛና በጣም ስለሚደክመኝ በጁምአ ማግስት ደግሞ ቀለል ያለ ስራ ልሰራ ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት ሰመክ ነው የምሰራው። እዚህ ጋር እንደምትሰሙት በደንብ ከካሜራ ጀርባ በደንብ በሎሚ በጨው አጥቤዋለሁ። ከዛ በኋላ በፈላ ውሃ ውስጥ ጨመርኩትና የሚያስፈልገውን ባህራት ጨምሬ ኩርኩም፣ በሰልሰማት ያው ፎት እንትን እስከሚበስልልኝ ድረስ እንደዚህ አድርጌ አበስለዋለሁ ማለት ነው። እንደምታዩት ስላሴ ምናምን ጨምሬ ያስከሚበስልልኝ ድረስ እዚህ ጋር ሾርባ ልሰራላቸው ነው ማለት ነው። ቀለል ያለ ስራ ነው የምሰራው እንደነገርኳችሁ። እዚህ ጋር ሾርባውን ሳናስፈር በደንብ መጀመሪያ እንደዚህ ከእንትን ካልኩት በኋላ ስጋ ጨመርኩኝ። ከስጋው በኋላ ደግሞ እንደምታዩት ጀዘር ኮሰ በጣም ጨምሬበታለሁ። ከዛ በኋላ ማጂ እንዲሁም ደግሞ መረቅ ነበረኝና መረቅ ትናንትና የተረፈኝ መረቅ ፍሪጅ ተሳድሬው ነበረ። ስጋ ቀቅዬ ስጋው መረቅ እሱን ጨመርኩት እንዲጣፍጣቸው እነሱ ስለሚወዱ። ከዛ በኋላ ሾርባዬን በእንደዚህ አይነት መልኩ የሚያስፈልገውን ባህራት ጨማምሬ ማለት ነው። ፍልፍል አስወድ ምናምን ጨማምሬ እዚህ ጋር ወጥ ሰራሁላቸው። ይህን ወጥ በጣም ነው የሚወዱት ሰዎች። እኛ ጋር እንግዲህ ንፍሮ ነበር የምንቀቅለው፣ እንደዛ ነው የማውቀው የገጠር ልጆች። እዚህ ደግሞ ወጥ በጣም ነው የሚወዱት። ወጥ በለሃም ሰራሁላቸው፣ በስጋ ይሄን ሰራሁላቸው። ከዛ እዚህ ነጭ ሩዝ ሰራሁላቸውና ባጭሩ ካለ ድካም ቀለል ያለ ስራ ነው ማለት ነው የሰራሁላቸው። እዚህ ጋር እንግዲህ ሁሉንም እንትን አልኩት። በነገራችን ላይ የትናንትና የቀማመንኩት ስጋ ነበረኝ። ስጋውን ፍሮም ውስጥ አስገብቼ አብስዬላችኋለሁ። እዚህ ጋር እንደምታዩት ወጡ ነው፣ በስጋ ነው የሰራሁት ይሄንን ፎሶሊያ። እዚህ ጋር ደግሞ ሾርባው ነው። እዚህ ጋር ደግሞ አይሽ ነጭ ሩዝ ነው። እዚህ ጋር እንደምታዩት በፍሮም ነው ያበሰልኩት ይሄንን ስጋ። አልከፈት አለኝ ገባሁ አልከፈት ብሎኝ እንደገና ስልኩን አስቀምጬ ከፍቼ ነው ማለት ነው እንደገና እንትን ያለኝ። እንደምታዩት እዚህ ጋር በፍሮም ነው፣ ፍሮም ውስጥ አስገብቼ ነው ያበሰልኩት። ቀድሞ ያደረ ነበረኝ። እዚህ ጋር ሞሎኪያ አለኝ። ሞሎኪያው እንግዲህ አሰራሩ ቀላል ስለሆነ እሱ ካሜራ አላስገባሁትም። እዚህ ጋር ሰመኮት ነው ማለት ነው። ይሄን ደጋግሜ ሰርቼዋለሁኝ ቪዲዮ። ለዛ ነው ባጭሩ ያደረኩት ማለት ነው። እንዲሰራ የምትፈልጉትን ነገር ካለ በኮሜንት ላይ ጻፉልኝ። እዚህ ጋር ኩብዝ ነው። በኩብዝ ወጡን በኩብዝ መብላት የሚፈልጉ ስላሉ ኩብዙን እንደዚህ አደረኩላቸውና እንደዚህ አድርጌ አቀርብላቸዋለሁ። የትኛውን ምግብ እንደወደዳችሁት በኮሜንት ላይ ጻፉልኝ። ውድ ተመልካቾቼ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።